ቲምወርክ አይቲ ሶሉሽን ለዝውውርም ለስርቆትም ለተለያየ መንገድ በጣም በርካታ መምህራን የሚንገላቱበት ስለነበር ኢትዮጵያን ዲጂታላይዝድ ለማድረግ ታጥቆ የተነሳ ሶፍትዌር ካምፓኒ አሁን ከዛ ችግር ወጥተናል። እንደዞን ያን ወጥተናል ጭምር ኋላ የተመሰረተ የግል ማህበር ቲምወርክ አሁን መረጃ ማዘመን ብቻ አይደለም እየሰራ ያለው የሰው ኃይል እያበቃልን ከማዕከላዊ ጎንደር ዞን ከተሞችና መሰረተ ልማት መምሪያ ጋር በመተባበር የከተማ መሬት መረጃ ማዘመን ላይ የሚሰጥ ስልጠና ቻሌንጅ የሆነ ያለው ከተማ ላይ ያለው መሬት ታኅሳስ 4 2018 ዓመተ ምህረት ጎንደር ዓለም ወደ አንድ መንደር ይወጣል። ቴክኖሎጂ ወድነሳም በግዴታ ገባል። ስለዝነካ ብሎ ለኛ ነው ተራ ኢንቨስትመንት በመጠቀም በጋራ ስራ ብሩናው መንገዱ የነገ ተስፋችን ቲምወርክ አይቲ ሶሉሽን ነው ለምርጫችን።